ማለት እንደዚህ አይነት ነገር የደረሰባቸውም ሰዎች እናውቃለን። ስንት ጉድ ባለበት ሀገር ደግሞ ሆና ዳኒ አይፈታም። ዳኒ መፈታት ከተቻለ ደግሞ እኔ ከሱ ጋር ሆናለሁ። ምንም ችግር የለውም። አይከብድም። አይ ይመጣዋል። እንደው ሰላም ሰላም፣ ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ እያልኩኝ ማለት ነው። ዛሬ እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። መግቢያ ላይ ያያችሁትን ቪዲዮ እዚህ መጥቻለሁ። ተመልካቾቼ ይሄን ቪዲዮ እስከ መጨረሻ ድረስ አይታችሁ ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። አበረታቱኝ ስል በአክብሮት ጠይቃለሁ። ኢትዮጵያዊነት ምንድነው? አሳዩኝ፣ እሱን በይፋ ማለት ነው። እና ወደ ዛሬው ቪዲዮ ስመጣላችሁ በጣም ያሳዝናል። እስቲ ቪዲዮውን አብረን እንመልከት። ከዛ በኋላ ማለት ያለብንን ነገር እንላለን። ኦኬ የስ ለምሻሻሰሽ መቼስ እንደማትሉኝ ተስፋ ሊሆን ይችላል። ይሄንን ደግሞ የእሱ ቤተሰቦች ልታዩት ትችላላችሁ፣ ወይም ደግሞ የእሷ ቤተሰቦች ልታዩት ትችላላችሁ። እና ዳኒ ማለት ብዙ ስህተቶች ሰርቶ ሊሆን ይችላል እና ይቅርታ ሊደረግለት እንፈልጋለን። እንዲሁም ደግሞ እኔ ግርምና ድንቅ የሚለኝ ነገር ማለት ነው ጋይስ፣ አሁን ይሄ ነገር ዳኒ እስር ቤት የሚከት ነው ወይ? ጥያቄ። ዳኒን እስር ቤት የሚከት ነው? ዳኒ እስር ቤት መግባት አለበት ብላችሁ ነው የምታስቡት? ምን ማለት ይሄ ዳኒ ያደረገው ነገር ዳኒን እስር ቤት የሚከት ነገር ነው ወይስ በዚህ ዘመንም ሰው ብር ካለው በቃ እንደፈለገ ማድረግ ይችላል ሰው? ያሳዝን ነገር ነው። እውነት አልጠበቅኩም ጭራሽ። ማለት እኔ ይሄ ሰውዬው በተግባር ያሳየናል ዳኒን አስሮ ብዬ አላሰብኩኝም። ግን እንግዲህ እንደሰማነው ከሆነ ዳኒ እንደታሰረ በጣም ያሳዝናል። እውነት ለመናገር በጣም ነው የሚያሳዝነው። እኔ እንደዚህ አልጠበቅኩትም ጭራሽ ማለት ነው። ሰው ልጅ ግን ጋይስ በጣም ከባድ ነው እውነት ለመናገር። ወሽ የሚገባው እኔ ምን አደረኩኝ? አንቺ እኮ ያልሽኝ ያለሽው ታይ ሰሞኑን ልክ አለ። ጽጌ ምን ታርክ? አንዴ ከዚህ ጋር ሁን እያላችሁት ጽጌን ማለት ነው። ማለት ዳኒ ማለት ሰው ጋይስ እንዴት ይሆናል? የሆነ ሰው ካላፈቀራችሁት ለሆነ ሰው ብላችሁ ጽጌን ከዛ ሰው ጋር መሆን አችልም። ከባድ ነው፣ ከባድ ነው ማለት ራሳችን ላይ ቢመጣ ማድረግ የማንችለውን ነገር ሰው ላይ ደግሞ ማድረግ አድርጌ ብሎ ሰውን እንትን ማለት በጣም ይከብዳል። እና እስቲ ሌሎች ምንም ማረጋችሁ አንተ ወንድ አይደለም ልንገር አባካሽ እናቴ ወንድነቴን ማሳየውሽ ወንድነት ወንድ መሆን ምንም ያላደረገውን ሰው እስር ቤት መክተት ነው ብለው። እስር ቤት መግባት የነበረበት ማን እንደው ታውቃለህ? ኤፍሱን ናት እንደው ቢሆን እንኳን ማለት ነው እንጂ ማን ነው ዳኒ አይደለም እስር ቤት መግባት ያለበት። እኔ እግዚአብሔርን ግን ማለት ነው ዘንድሮ ምንድነው እኔ ማለት እኛ የተለወጠ ነገር አለ ኢትዮጵያ ውስጥ ህግ ባለበት ሀገር እንደዚህ አይነት ነገር ሲሰራ እኔ አላቅም። ስለመናገር እንደዚህ አይነት ነገር ውስጥ መግባት በርግጥ ከባድ ነው፣ ግን ዳኒን የሚያሳስር ነው ወይ ነው ይሄ? ዳኒን እስር ቤት የሚከት ነገር ነው ወይ? ታውቃላችሁ የሚወድ ቤተሰብ አለው፣ የሚወዱ የሚያከብረው ቤተሰብ አለው። እና ቤተሰብ ይጨነቃል፣ ስንት ነገር አለ። ገባችሁ? እዚህ ጋር ጽጌ እነ ጽጌን የምታዩት ብቻ አይደለም፣ ቤተሰብ አለው ከኋላ፣ ሁላችንም ቤተሰብ አለ። እና እኔ እግዚአብሔር ምንድነው ችግርሽ? እጅህን ለመዘርዘር ማሰብ ራሱ ሼሞኒው ብራዘር፣ እውነት እንዲህ ለትንሽም ለትልቅም ሼሞኒው። ከወንድ ጋር ነው መፎጋገር ያለብህ እንጂ ሴት ላይ አይደለም። እጅ መዘረዝረው ደግሞ ማለት ነው። በጣም ነው የሚደብረው።
እንዴ? ኧረ በስመ አብ! ዘንድሮ ወንዶች ምን ሆናችሁ ነው? ሴት ነው እንጂ ማለት ወንድ ሆነ እንጂ ቆፍጠን በል እንዴ! ለትንሽም ለትልቅም እጅህን የምትዘረዝረው ሴት ላይ ነው እንዴ ጉልበትን የምታሳየው? ማንም መታ ታለቅሳለች እንጂ ዳኒ ማንም ጋር ሄዶ ያለቅስ። እጄ ላይ ያለልሽ ምን አሁንም እጄ ላይ ያለው ዳኒ ማነው? ዳኒ እጄ ላይ ያለልሽ ምናምን እጄ ላይ አይደለም ያለው ብራዘር፣ እጅ ላይ አይደለም። እስር ቤትን ብታስገባ እጅ ላይ አይደለም፣ መንግስት እጅ ላይ ነው ያለው። አንተ ማነህ? መንግስት ነህ እንዴ? ዳኒ አንተ እጅ ላይ አይደለም፣ የመንግስት እጅ ላይ ነው እንጂ ያለው። አሳስሬያለሁ ብለህ አይደል እንዴ እንደዚህ የምትተብጠው? ስለዚህ አንተ እጅ ላይ አይደለም፣ እጄ ላይ ያለ ምናምን የምትለው ነገር ቀየረው እንጂ መንግስት እጅ ላይ ነው ያለው ነው የሚባለው እንጂ እጄ ላይ አንተ ማን አባክ ስለሆንክ ነው ዳኒ አንተ እጅ ላይ የሚሆነው? ማን ስለሆንክ? ነገ ደግሞ ይወጣል ዳኒ። ምክንያቱም ፌር አይደለም በጭራሽ ማለት ነው። ፌር ማለት በምንም ይሄ ትክክል ሊሆን አይችልም። ገባ? በምንም ወይ ብናስቡ ዳኒን ለማሳሰር የሚበቃ ነገር አይደለም። ገባ እንዴ? እህት አንተ ብቻ ነህ እንዴ እህት ያለ? እኛ ወንድምም እህትም አለን እኮ እናውቃለን። ማለት እንደዚህ አይነት ነገር የደረሰባቸውም ሰዎች እናውቃለን። ስንት ጉድ ባለበት ሀገር ደግሞ ይሄንን ዳኒ ያደረገ ብሎ ዳኒ ማሳሰር ጋይስ አይከብድም? አይ ይመጣዋል። እንደው ስናስብ እንደው ይመጣል ብላችሁ ታስባላችሁ? እንደዚህ አይነት ነገር ስንት ጉድ የሚሰማበት ሀገር ላይ እንደዚህ አይነት ነገር ፌር ነው ብላችሁ ታስባላችሁ? ኮሜንት ላይ ጻፉ። ታስባላችሁ? እኔ አላስብም። የምር ሆና ዳኒ አይፈታም። ዳኒ መፈታት ከተቻለ ደግሞ እኔ ከሱ ጋር ሆናለሁ። ምንም ችግር የለውም። ጽጌና ማነው ኤፍሱንና ሜሮን ጋይስ በፊት ታውቃላችሁ፣ ኤፍሱንና ሜሮን በአንድ ቄስ በአንድ እንትን እንሽና የሚሉ ሰዎች ነበሩና ዛሬ እንደዚህ ስትሆኑ ግን ገርሞኛል። የእናንተ ወዳጅነት ዘለቄታ የለውም። በነገራችን ላይ ያው እንትና ማናት ቤት ምቼ ሜሮን በዳኒ አትደራደርም። ላይክ እንደ ጽጌ ማለት ነው። ለዳኒ በጣም ደጀናት እና ጽጌ እንትና ማናት እቺ ኤፍሶንን ማለት ነው ልታንቃት ደርሳለች እግዚአብሔርን። እና ሜሪ እንደዚህ ያለት አስፍቺ በቃ ዳኒን የሆነ ነገር እንደው በውስጥ አውሩኝ፣ እነግራቸዋለሁ ምን እንደምታደርጉ ማለት ነው። አውሩኝ በውስጥ ኦኬ። አያችሁ ጽጌ ምን እንዳለች? ዳኒ የሚፈታ ከሆነ እኔ ከዚህ ልጅ ጋር እሆናለሁ እያለች ነው ጽጌ። ዳኒ እንዲፈታ ጽጌ ከኤፍሱን ወንድም ጋራ ፍቅር ጀምራለሁ እያለች ነው። ጽጌ እንዴት ይሆናል? ፍቅር ሳይዝሽ ከሰውየው እንዴት ነው ከሱ ጋር የምትሆኚ ሲስተር? ጽጌ ተይ እንጂ እውነት ህግ ባለበት ሀገርማ እንደዚህ አይነት ነገር መስማማትሽ እኔ ፌር ነው ብዬ አላስብም። እውነት ለመናገር በጣም ይደብራል። በጣም እውነት ለመናገር ጽጌ ሜሮን እንዳለችው ማለት ነው ዳኒ እንዲፈታ ብለሽ አንቺ ከዚህ ሰውየው ጋር ከሆንሽው የሞት ሞት ነው ዳኒን የምትገኙ። ዳኒ እዛ ጋር አንቺን እወድሻለሁ እያለሽ እንደዛ ማድረጋችን እኛ አንስማማው። ማለት ለመናገር ዳኒ ህግ ነው ሊያስፈታ የሚችለው እንጂ አንቺ ከዚህ ልጅ ጋር መሆን አይደለም። ህግ ባለበት ሀገር እንዴት እንደዚህ አይነት ነገር ተው እንጂ የእውነት ተው። እንደዚህ አይነት ነገር ፌር አይደለም፣ ፌር አይደለም። ማለት በጣም ነው የሚደብረው። በጣም የሚያስጠላ ነገር ነው እንደዚህ አይነት ነገር ሚዲያ ላይ ራሱ ማውራት በጣም ነው የሚደብረው። እውነት ለመናገር እንዴ ህግ ባለበት ሀገር እንዴት አይከብድም? በጣም ነው የሚከብደው። በጣም ማለት ነው። አንቺ ቀብድ ነሽ እንዴ? ብር ነሽ?